እሺ እንግዲህ በዛሬው ቪዲዮ የምንመለከተው ፓርት 2 የሰፕላይ ፕላን ኤንድ የፎርካስት እንዴት እንደምናደርግ ይሆናል። ያው የፓርት 1 ቪዲዮዎችን ሆፕ እንዳያችሁ እናስባለን። ቀጥታ እንግዲህ ወደ ነው የምንገባው። ፓርት 1 ላይ ያለውን ሰምራይዝ ለማድረግ እንዴት ነው ሰፕላይ ፕላን የሚለውን ዳታ የምናስገባው የሚለው እዚህ ጋር ሰፕላይ ፕላን የምትላለች እዛ ውስጥ ክሊክ አድርገን ወደዛ ሴክሽን የምንገባው። እዛ ላይ ስንገባ በየፕሮግራሙ ሲዲኤስኤስ ኤምቪኤስ ሲዲኤስኤስ እያለ ፕሮግራሞችም ከዛ በየካታጎሪው አስቀምጦ በየኳርተሩ እዚህ ጋር መመልከት እንችላለን። የመጀመሪያ ስራችን የሚሆነው ለማንኛውም ፋሲሊቲ ኦልሬዲ ባለፈው ዓመት ሲዲኤስኤስ ለገቡ ፕሮዳክት ሊስቶች ይመጣሉ። እነዛን ፕሮዳክት ሊስቶች ሪቪው አድርጎ የሚፈለጉ ካሉ ዲሌት ማድረግ፣ የሚፈለጉ ተጨማሪ ፕሮዳክቶች ካሉ አድ ማለት ነው የሚሆነው። አድ ፕሮዳክት የምትለዋን በዛ መልኩ እዚህ ጋር ያሉ የዳታ ኤሌመንቶችን ማስገባት። ሲስተሙም ኤኒ ዳታ ኤረሮች ሲኖሩ ፍላግ እያደረገ ፊድባክ እየሰጠን እንደሚሄድ፣ የቀሩ ዳታዎች የካልኩሌሽን ኤረሮች ካሉ ሰሚት ስንል በቫሊዴሽን እንደሚይዘን እነዛን ደግሞ ተመልሰን ማስተካከል እንዳለብን ነው የተመለከትነው። አሁን እንግዲህ በየኳርተሩ ዳታዎችን አስገብተናል። ያንን ሰሚት እንለዋለን። ሰሚት ስንል በሲዲኤስኤስ ምን ያህል ፕሮዳክቶች ምን ያህል ቫሊዩ ምን ያህል አይተም ካውንት እንዳለ ያሳያል። በሲዲኤስኤስ እንደዛው ኤኒ የምናስገባውን ሰማራይዝ አድርጎ ለፕሌስመንትም ለካንሰርም ፕሌስመንት እና የኦንኮሎጂ ሰርቪስ ለሚሰጡ ፋሲሊቲዎችም በዚህ መልኩ ሰማራይዝ እያደረገ ነው የሚመጣው። እዚህ ጋር ሰማሪው ላይ ሁሉም ነገር አይተን ኦኬ ከሆነ ሰሚት እንለዋለን። ኳርተር 1 ኢዝ ኦልሬዲ ሰሚትድ ብሎድ ነው የሚሆነው። ኢንኬዝ ግን ኤኒ ኢሹ ካለ የሚስተካከሉ በኋላ ላይ ቼክ ስናደርግ እናስተካክላቸው ነገሮች ካሉ ኤዲት ሰብሚሽን ብለን የምንፈልገውን የዳታ ኤለመንት እናስተካክለው ነገር ካለ አስተካክለን ሰሚት ማለት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ የኳርተር 4 ለሁሉም ካታጎሪ ለሜዲሲን፣ ለሜዲካል ሰፕላይስ የሰራናቸውን ዳታ ቼክ አድርገን ሰሚት ብለናል። ኳርተር 1 በመቀጠል እንደዛው ኳርተር 1 ሰሚት ማለት ይቻላል። የሰሚሽን ፕሮሰሱ መሰራሪው በዚህ መልኩ እያደረገልን ነው የሚሄደው። ኳርተር 2 ላይ እንደዛው ጀስት ሰሚት እያለ ነው የምንቀጥለው። ይህ እንግዲህ ኤክሴል ጋር ተመሳሳይ በሆነ መልኩ ኮንሰፕሽን ኤንድ ዌስቴጅ የምንለውን ኢንፎርሜሽን የያዘ ሺት ነው። በዛ መልኩ የኳርተር 2ንም ሰሚት ካለን በኋላ የኳርተር 3 ኤኒ ኤረሮች ሲኖሩ በዚህ መልኩ ነው እንግዲህ አሁን ኤረሮቹን ሃይላይት አድርጎ በከለር ቀይ እያደረገ ጋይድ የሚያደርገኝ። ከዛ በመቀጠል ሰሚት እላለሁ። ማይነር ኤረሮች ከሆኑ ያሳልፈናል። ማይነር ኤረሮች ካሉን ግን ኦልሬዲ ሪስትሪክት አድርጎ እንድናስተካክል ነው የሚያደርገን። ኦልሬዲ የኦል ኳርተር እንግዲህ ሰሚት ብያለሁ። በየካታጎሪው የሁሉንም ሲዲኤስኤስም ኤምቪኤስም ነን ሲዲኤስኤስም የምንፈልጋቸውን ፕሮዳክቶች ስንጨርስ ሰሚት የምንለው ጀስት የሲዲኤስኤስ ሊስት ኤምቪኤስ ሊስት ወይም ነን ሲዲኤስኤስ ሊስቱን ለየብቻ ሳይሆን የሁሉንም ፕሮዳክት ካታጎሪ በዛ ኳርተር ውስጥ አጠናቀን ስንጨርስ ነው ሰሚት። ከዛ ቀጠል ሁሉንም ኳርተር ሰሚት ካለን ወደ ኮንዳክት ፎርካስት የሚል ካርድ ይሆናል። ወደ ኮንዳክት ፎርካስት መሄድ ያለብን ኦል ኳርተርስ ኦል ካታጎሪስ ሞልተን ከጨረስን በኋላ ነው ያለበት። ኮንዳክት ፎርካስት የሚለውን ክሊክ ስናደርግ የሰፕላይ ፕላን ወይም የኮንሰፕሽን ዳታችንን እዛ ጋር ስናስገባ ያለንን ኮንሰፕሽን ፉል አድርጎ ነው ወደዚህ ወደ ፎርካስት ይዞልን የሚመጣው። እዚህ ሰፕላይ ፕላን ላይ የሙላናቸውን የፕሮዳክት ኢንፎርሜሽኖች ኮንሰፕሽኑን በዚህ መልኩ ነው እንግዲህ እዚህ ጋር ያለውን የኮንሰፕሽን ይዞ ወደ ፎርካስት ይዞልን የሚመጣ። እዚህ ጋር በየኳርተሩ ያሉትን አጀስትድ የሆነ ኮንሰፕሽን ስቶክ አውቱን ኮንሲደር ያደረገ ኮንሰፕሽን ከአጀስትድ ኤምሲዩ ጋር ካልኩሌት አድርጎ እዚህ ጋር በየኳርተሩ ለምሳሌ ኳርተር 4 5071 ነበር ኮንሰፕሽኑ አሲታዞላማይድ አሳክሎቪር ይሄን ያህል እያለ በየኳርተሩ ኮንሰፕሽን ኮንሱም የተደረገውን ኳርተር ኮንሰፕሽን ዴታ አጀስትድ የሆነ ኮንሰፕሽን ዴታ ያሳየናል። እሱን መመልከት እንችላለን። በተጨማሪ እዚህ ጋር ያለችውን በተን ዲቴይል ኢንፎርሜሽን ማየት ከፈለግን በዛ ኳርተር ምን ነበር ያስገባን ዳታ የሚለውን ማየት ከተፈለግን ክሊክ አድርጎ መመልከት ይቻላል። በዛ ኳርተር ስታዞላማይድ አጀስትድ ኮንሰፕሽኑ ይሄን ነው፣ ግን ቢጊኒንግ ሪሲቭዱ አጠቃላይ የገባው ዳታ ይሄን ይመስላል የሚለውን ዲቴይሉን
ማየት ይቻላል። ሰፕላይ ፕላን ላይ ያስገባነው ኢንፎርሜሽን እዚህ ጋር ሪቫይዝ ማድረግ ሪቪው ማድረግ ካስፈለገ ማለት ነው። በዚህ መልኩ እንግዲህ ኤቭሪ ኳርተር ያለውን አጀስትድ የሆነ ኮንሰፕሽን ይዞልን ይመጣል። ያንን ካየን በኋላ ካታጎራይዝ አድርጎ ነው ያመጣልን። ሲዲኤስኤስ እና ሲዲኤስኤስ ኤንቢኤስ እነዚህ ካታጎሪዎች ከአኑዋል ኳንቲፊኬሽን ኤክሰርሳይሱ በኋላ ሴንትራል ቲም አናላይዝ ሲያደርግ ሜቢ ቼንጆች ሊኖሩት ይችላሉ። ግን አሁን ባለው በዚህ መልኩ ካታጎራይዝ አድርጎ የኮንሰፕሽን ዴታውን ያመጣል። ኔክስት ስቴፕ እንግዲህ የሚሆነው ባለው ኮንሰፕሽን ፎርካስት ጀነሬት አድርግልኝ ለመጪው ኳርተሮች እና ለመጪው ዓመት ይሆናል። ያንን ጀነሬት ፎርካስት እናደርጋለን። አውቶማቲካሊ ሲስተሙ ፎርካስቱን ጀነሬት አደረገ ማለት ነው። እዚህ ጋር ጀነሬት የተደረገው ፎርካስት ይመጣል በዓመት 2018 19 እዚህ ጋር በየፕሮዳክቱ ለኳርተር ፎር ምን ያህል እንግዲህ ለ2019 ኳርተር ፎር ላይ ምን ያህል ነው እንግዲህ ሊያስፈልገን የሚለውን በኳርተር ፎርካስት እያደረገልን ነው የሚሄደው። በኳርተር ፎርካስት እያደረገልን ያንን ደግሞ ወደ አኑዋል ቀይሮ አኑዋል ፎርካስት ጀነሬት ያደርግልናል። እንግዲህ ቶታሊ ያለውን የከረንት ኳንቲፊኬሽን እና ፕራክቲሱ በደንብ በሰፕላይ ፕላን ሰፖርትድ የሆነ እንዲሆን በተጨማሪም ደግሞ በየኳርተሩ ኮንሰፕሽናችንን እያየን ፎርካስት ማድረግ ምን ያህል ነው ለቀጣይ ኳርተር ሪኩዌስት ማድረግ አለብን የሚለውንም በዛው ጋይድ እያደረገን ሰፖርት እያደረገን የሚሄድ ሲስተም ነው ማለት ነው። እዚህ ጋር በየኳርተሩ ለምሳሌ የሳይክሎቪር 5% ቶፒካል ክሬም ኳርተር ፎር ላይ ይሄን ያህል ለ2000 ለመጪው ኳንቲፊኬሽን ከዛ በዚህ መልኩ ይሄን ያህል ብሎ ፎርካስት ያደርግልናል። የጀነሬት የሚያደርገው ፎርካስት ዌይትድ ሙቪንግ አቨሬጅ በመጠቀም ነው። አኑዋል ፎርካስቱን ደግሞ የኳርተሩ ደምሮ አኑዋል ፎርካስት ጀነሬት ያደርጋል። ኔት ሪኳየርመንቱንም ኔት ኳንቲቲው ከኤንዲንግ ባላንሳችን ጋር ምን ያህል ነው ለዚህ ዓመት ያስፈልገን የሚለው የሚያመጣልን ይሆናል። ከዛ በመቀጠል እንግዲህ ይህንን ካየን በኋላ ሪቪው አድርገን ስንጨርስ ጀነሬት ሰመሪ ማለት እንችላለን። እዚህ ጋር ግን አይተን አንዳንዴ በፋሲሊቲ ቤዝድ በሆነ ሲናሪዮ ኤኒ ቴክኒካል ነገሮች ካሉ አኑዋል ፎርካስቱን አጀስት ማድረግ እፈልጋለሁ አንሷል ወይ በስቷል የምንል ከሆነ ያንን አጀስት ፎርካስት ማድረግ እንችላለን። የፈለግን ኳርተር ላይ መተን ሜቢ ኳርተር ፎር ላይ ስቶክአውት ኖሮ ከነበር ወይ የሆነ ፓንደሚክ ኖሮ ከነበር ወይ ኤኒ ስፔሲፊክ ኬዞች ካሉ ያንን ኮንሲደር በማድረግ ፋሲሊቲው አጀስት ፎርካስት ማድረግ ይችላል። አጀስት ፎርካስት ለማድረግ ራይት ክሊክ ኳርተሯ ላይ መጥቶ አጀስት ፎርካስት በፎርካስት ያደረገልኝ 435 ነበር፣ ግን አይ በዛ ኳርተር 500 ነው ያለበት ብሎ ዩዘሩ ካመነ ጀስቲፋይ አድርጎ ያንን አጀስትመንት ሰሚት ይላል። እዚህ ጋር ኦልሬዲ አጀስት እንደተደረገ አጀስት የተደረገውም እዚህ ጋር አኑዋል ፎርካስቱ ደግሞ ኳንቲቲው ይቀየርለታል ማለት ነው። በዛ መልኩ እንግዲህ ፋሲሊቲው ዳታውን ድሪቭን ሆኖ ጀነሬት የተደረገውን ፎርካስት ኤኒ ቴክኒካል ኤክስፐርት ጀጅመንት ተጠቅሞ ደግሞ አጀስት ማድረግ እንደሚችል ነው። እዚህ ጋር መጥቶ በየኳርተሩ አጀስትመንቶችን ኳርተር እንትኑ ላይ ሲያስተካክል አኑዋል ፎርካስቱ በዛው ተስተካክሎ የሚሄድ ይሆናል። በየካታጎሪው እንግዲህ ሜዲሲን ሰፕላይስ እያለ በዚህ የሚያመጣልን ነው። ከዛ በመቀጠል ዳታውን ሪቪው አድርገን ከጨረስን በዛው መቀጠል ይቻላል። ካልሆነም ግን መስተካከል አለበት የቀረን ነገር አለ። ዳታውን ስናየው ኤኒ ሚሲንግ እንትኖች አሉ ብለን አስብ ከሆነ ኦልሬዲ ተመልሶ ባክ ብሎ እዚህም ጋር ማየት ይቻላል። ተመልሶ ወደ ሰፕላይ ፕላኑ ጋር መጥቶ ሰፕላይ ፕላን ላይ የሚስተካከል ነገር ካለ ኤዲት ሰሚሽን ተጠቅመን ማስተካከል እንችላለን ማለት ነው። ኮንዳክት ፎርካስት እዚህ ጋር ኦልሬዲ አጀስትድ ኮንሰፕሽን የመጣውን አይተን ጀነሬት ፎርካስት እንለዋለን። ጀነሬት የተደረገውን አኑዋል ፎርካስት ኤንድ ኳርተር ፎርካስት ሪቪው አድርገን ጀነሬት ሰመሪ እንለዋለን። እዚህ ጋር ፕሪቪየስ ይር አሎኬትድ በጀት ነው የሚጠይቀን። እንግዲህ ለ2018 ምን ያህል ነበር ላስት ይር አሎኬት የተደረገው የሚለውን ትክክለኛ አሎኬት የተደረገ በጀት ያስፈልጋል ማለት ነው። ያንን እንግዲህ ከተለያየ ከዲፓርትመንት ሄዱም ከፋይናንስም ወር ከሊደርሺፑም በመጠየቅ ትክክለኛ ባለፈው ዓመት አሎኬት የተደረገውን በጀት እዚህ ጋር ማስገባት ያስፈልጋል ማለት ነው። አሁን ብዬ የባለፈው ዓመት ይሄን ያክል ቢሆን
ዘንድሮ ደግሞ ምን ያህል ያው ኤክሴሉም ላይ ስንሰራ እንደነበረው አሎኬትድ በጀት ወይም ዘንድሮ ምን ያህል አሎኬት ሊደረግ ይችላል ኤክስፔክቴሽኑ የሚለውን እዚህ ላይ እናስገባለን። ያንን ካስገባን በኋላ ጀነሬት ሰመሪ እንለዋለን። ጀነሬት ሰመሪ ስንለው እንግዲህ ሙሉ ሰመሪውን አናላይዝ አድርጎ ይሄ አናሊቲክስ ፓርት ነው፣ አናላይዝ አድርጎ የሚያመጣልን ነው ማለት ነው። አሎኬት የተደረገው በጀት ይህን ያህል ነው። ከባለፈው ዓመት አሎኬት የተደረገው የ12.5% ጭማሪ አለ። አሁን ፎርካስት ያረከው ይሄን ያህል ቫሊ ነው። በጀት ጋፑ ይሄን ያህል ነው። አሎኬት የተደረገልህ በጀት እንግዲህ ከቨር ያደረገው 12.5%ን ነው። ኢቭን ከቨሬጁ ራሱ ምን ያህል ነው የሚለውን ያሳያል። በኤክሴል እዚህ ጋር የሰራነውን ዳውንሎድ ማድረግ እንችላለን። በተጨማሪም ደግሞ በፒዲኤፍም እዚህ ጋር የተሰራውን ፎርካስት ዳውንሎድ ማድረግ እንችላለን። በየኳርተሩ ፎርካስት ምን ያህል ቮሊዩም የትኛው ኳርተር ላይ ሃይስት ቮሊዩም ያለው የሚለውም እዚሁ የሚያሳየን ይሆናል። ሌላኛው ቶፕ 10 ፕሮዳክትስ በኮስት እና በኳንቲቲ ኪ ኢንሳይቶች ስለሚሰጡ ለምሳሌ ስታዞላማይድ እንግዲህ ይህን ያህል ቫልዩ የያዘው ቶፕ 1 እሱ ነው። በየካታጎሪው አርጎ ያሳየኛል። ከኳንቲቲ አንጻርም ቶፕ ሃይስት ኳንቲቲ ፎርካስት የተደረጉ ፕሮዳክቶች ምንድን ናቸው የሚለውም በኳንቲቲ ያሳያል። ከዛ በተጨማሪ ሜዲሲን ምን ያህል አይተም ነው፣ ከኮስት አንጻር ምን ያህል ሼር ነው የያዘው፣ ሜዲካል ሰፕላይስ 27%። በዚህ መልኩ ሰመራይዝ ያደርገዋል። በቬን ክላሲፊኬሽንም አናላይዝ አድርጎ ምን ያህሉ ቫይታሉ ምን ያህል ሼር ወስዷል፣ ኢሴንሻሉ ምን ያህል ወስዷል የሚለውን በአይተም ነበር በቫሊዩ ሰመራይዝ አድርጎ በፓይ ቻርት ያስቀምጥልናል። ከዛ በተጨማሪ እንግዲህ ከኤአይ ጋር ሰፖርትድ በሆነ ለፎርካስቲንግ ኦፊሰሩ ኪ ኢንሳይቶችን ይሰጠዋል፣ ምን ያህል ፕሮዳክቶችን ፎርካስት እንዳደረገ። በተጨማሪም ደግሞ ኤኒ መታየት ያለባቸው ኢሹዎችም ካሉ እንግዲህ አሲታዞላማይድ በጣም ቫሊዩ ትልቅ ነው የሚል መታየት አለበት የሚል ፊድባክ ነው። በኳርተር ደግሞ ኳርተር 4 በጣም ሃይስት ሎድ የያዘው የኳርተር 4 ነው የሚል ሪማርኮችን ይሰጣል። እንግዲህ ይህንን ሪቪው አድርገን ካለው የሊደርሺፕ ከዲቲሲ ኮሚቴው ጋር አጠቃላይ ሰመሪውን የገቡትን ዳታዎች ሪቪው ካደረግን በኋላ ስንጨርስ እንግዲህ ሰሚት የምንል ይሆናል። ሰሚት ስንል ሳምራይዝ አድርጎ ከነቫሊው ይሄ ፎርካስት በዲቲሲ ወይም ባለው ቲም ሪቪው ተደርጎ የተሰራ እንደሆነ ኮንፊርም አድርጎ ሰሚት እንለዋለን። እንግዲህ የሰሚሽን ፕሮሰሱ እዚህ ጋር ያበቃል። ሰሚት ሲባል ኤቭሪ ፋሲሊቲ ባለበት ሪጅን ሰሚሽን ስታተስ ሰሚትድ ኖት ሰሚትድ የሚል ትራኪንግ ስለሚኖር የኳርተር ዳታዎችም የኳርተር ዳታ አስገብቷል ወይስ አላስገባም የሚለውን ክሊርሊ ሰሚሽን ትራኪንግ ላይ ሪጅን ዞን ወረዳ ያሉ በተጨማሪ ቢፒኤስኤስ ሀቦች ያንን መከታተል እንዲችሉ ያስችላል። ኦቨርኦል የሰፕላይ ቼን የዚህ የፎርካስቲንግ ኳንቲፊኬሽን ዳታ ሰሚሽን ይሄንን ይመስላል። ኤኒ ሲስተም ሪሌትድ ኢሹዎች ካሉ የኦፒያን ሄልዝ ቲም አሳይን የተደረጉ ሄልፕ ዴስክ ቲሞች ስላሉ እነሱን ሪች ማድረግ ይቻላል። አመሰግናለሁ።